የሚንጫጩት በሙሉ ጎጃም ከሆኑ አገው ሸንጎ ናቸው፣ ቅባታም ናቸው። ይህንን እመኑ፣ ያዙልኝ። ሄኖክ ሲነሳ ጎጃሜ ሆኖ ያዘኝ ልቀቀኝ የሚል ጸረ ኦርቶዶክስ ፓትርያርክና ጻፊያ ቀጥሮ ያስቀመጠ የኢትዮጵያን ቤተክርስቲያን ለመክፈል የቋመጠ ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ ቤተክርስቲያን ሊቀ ሊቃውንት ከሌ በለው፣ ማዕበል ፈጠነ በለው፣ ማዕበል ቀዘቀዘ በለው። ይህ ጎጃሜ ሆኖ ይህንን ጸረ ኦርቶዶክሳዊ አካሄድ የማይቃወም ከሆነ እሱ ችግር አለበት ማለት ነው። አሁን ማዕበል ፈጠነ የሚባለው መጥቶ ቢያነጋግረኝ እዛ ቆጋ ተክለ ሃይማኖት ያስቀመጥከውን ፓትርያርክ ተናግረህ ታውቃለህ? ሃይማኖት አታስተምረኝ ነው። ጥፋ ከዚህ ነው ማለት ይህ ጥፋ ከዚህ መጀመሪያ ያስቀመጥከውን ጳጳስ ፓትርያርክ ለኢትዮጵያ ኦርቶዶክስ አንገዛም ብለው ደብዳቤ የጻፉት እነሱን አነጋግራቸው ነው ማለት። ስሙር አላምረው መጥቶ አሁን ከዳንኤል ጋር እምቢ ጥፋ ከዚህ ነው። ጥፋ ከዚህ አንተ ብልጥ መሆን ነው። ጎጃሜ ነህ፣ በቃ አንተ በአንተ ቤት ብልጥ ነህ። ኦሮሞ ሲሳሳት አንተ ታርመዋለህ። ጎንደሬ፣ ሸዋ ሲሳሳት ግን በቃ ምንም ማለት የለበትም። ይሄ እከክነት ነው። ትክክል አይደለም፣ ትክክል አይደለም። ስለዚህ ሄኖክ አጠገብ የሚርመሰመስ ጎጃሜ ካያችሁ እሱ ሸንጎ ነው፣ ቅባት ነው፣ ዋጠው። ጎንደሬ ካያችሁ የነ እንትና ልጅ አይደለም፣ የነ ሊቀ ሊቃውንት ልጅ አይደለም፣ የገዳማውያኑ ልጅ አይደለም። የፖለቲካው ቅማንት የትግሬ ዲቃላ ነው እና ስኳድ ነው። ጎንደርን ክልል ለማድረግ የሚሰራ በኢትዮጵያዊነት ካባ ስር ተቀምጦ ጥገኛ ፓራሳይት የሆነ አካል ነው ሄኖክን የሚከባው ማለት ነው። ትግሬ ከሆነ ደግሞ እንግዲህ ትግሬ ሆኖ ሄኖክን የሚደግፈው እና እዛ ስር ገንዘቡንም ጊዜውንም የሚያፈስ ከሆነ ብዙ ሰዎች እንደ ትግሬ ምናምን ዲቴል ስለምትገባ እኔ አይሰማ ምናምን ይላሉ። እውነቱ ይሄ ነው። ትግሬ ከሆነ አባ ሰላማ ነው ማነው መንበረ ሰላማ ነው ያላችሁት፣ እንደዛ ነው። እና ይህንን ትክክል ማድረግ የለባችሁም። እኔ ይህንን ያያችሁት እናንተ እንዴት እንዳያችሁት አላውቅም። እንዲህ እያየን እንግዲህ እየተናገርን ይሄዳል። ሜዳው ገበያው ሰፊ ነው። አሁን ፋና በሰዓት ነው የሚያስተዋውቀው። ጠዋት 2 ሰዓት ያስተዋውቃል። 2 ሰዓት ከሩብ ላይ የአላፋት ዝማሬ ደረሰ ይላል። ኢቲቪ ደግሞ በኢቲቪ ማዝናኛ ጠብቁ ይላል። ምክንያቱም ማዝናኛ ነው፣ ኮንሰርት ነው። ከዛ በድሮን ይቀረጻል። ከዛ የእኛ ሰዎች በዛም ምድርን ሞላናት፣ ሸፈናት፣ አናምርም ትምልክች ብዙ እኔ ኦርቶዶክስ ምን እኮ ከዛ እነ ስፒድ ይመጣሉ። ከዛ እነሱ ደግሞ ያስተዋውቃሉ። ስፒድ ነው ያላችሁት እና እነሱ ያስተዋውቃሉ ምናምን። ይሄንን እንግዲህ